ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ቆያችሁ? ዛሬ በሶስተኛ ቪዲዮ ተመልሻለሁ። ይህ የቻፕተር ዋን የመጨረሻው ፖርሽን ነው። በዚህ ፖርሽን ላይ መሰረታዊ የሚባሉ የካርታ ንባብ እንዴት ነው ስኪሉ ልናዳብር የምንችለው የሚለውን እናወራለን ማለት ነው። ማፕ ስናወራ መጀመሪያ ምንድነው ካርታ የምንለው ነገር ምንድነው ሲባል ካርታ የምንለው በሁለት አይነት ዳይሜንሽን ወይም ደግሞ በሶስት አይነት ዳይሜንሽን ሊቀመጥ ይችላል። ግን እዚህ ላይ ቱ ዳይሜንሽናል በሆነ የተቀመጠ ሪፕሬዘንቴሽን ነው ማለት ነው። ውክልና ስለ መሬት አቀማመጥ በፍላት በሆነው መንገድ በፒሲስ ኦፍ ፔፐር ወይም በውድ ሊሆን ይችላል። ወይም ደግሞ ልብስ ላይ ዋሬቨር ብቻ ቱ ዳይሜንሽናል ቨርቲካሊ ኤንድ ሆሪዞንታሊ የሆኑ ዌቭ ሪፕሬዘንቴሽን ነው ማለት ነው። ስለ ማፕ ሪዲንግ ስናወራ ሁለት አይነት ሲስተማቲክ አይደንቲፊኬሽን አለው። አንደኛው ምንድነው ተፈጥሯዊ የሆነ የምንለይባቸው ሲሆን ሁለተኛው ደግሞ ሰው ሰራሽ የሆነ ፊቸር መገለጫዎችን የምንገልጽበት ነው ማለት ነው። የመጀመሪያው ተፈጥሯዊ የምንለው ለምሳሌ የሆነ አካባቢ ላይ ተራራማ መሆኑን ወይም ደግሞ ሰፋ ያለ ቦታውን ሊሆን ይችላል፣ ጥበት ሊሆን ይችላል ወይም ደግሞ በጣም ስሞል የሆነ ቦታ ፖርሽን በቀላሉ መንገድ እንገልጻለን ማለት ነው። ካርታ የተለያዩ ጥቅሞች አሉት። ግን መጀመሪያ ላይ የሚባለው በጣም የሚባለው የአናላይዝ ለማድረግ ነው ስፓሻል ዲስትሪቢዩሽኑን ማለት ነው። ኤንድ ፓተርን ኢን ሪሌሽን ነው ምንድነው እንደየካርታው ልዩነት እንደየካርታው አላማው እንደ ፐርፐዝ የተገኘበት ፐርፐዝ የተለያዩ በተለያዩ ሁኔታ ሊገለጽ ይችላል ማለት ነው። ኦኬ ታዲያ ኢምፖርታንቱ ምንድነው ስንል ማፕ እጅግ በጣም ጠቃሚ የሆነ ነገር ነው። የሆነ ሪጅንን ዲቴል የሆኑ ነገሮችን ብንፈልግ ለዛ ዲቴል የሆኑ ነገሮች ያንን ሁሉ በራሳችን ከቨር ማድረግ የማንችላቸውን በሲስተማቲክ በሆነ መንገድ አይደንቲፋይ እንድናደርገው ይጠቅመናል ማለት ነው። እንዲሁም የቦታዎችን ትክክለኛ የሆነ እውነተኛ የሆነ ቦታዎችን ልንረዳ እንችልበታለን። የት ቦታ መገኘት እንደምንፈልግ ወይም የሆነ ቦታ መገኘት ስፈልግ ይህንን ማፕ ተጠቅመን ቦታውን ወይም ደግሞ ያለውን ሁኔታ አጣርተን ልንጠነቀቅም ልናደርግም እንችላለን ማለት ነው። ስፔሻሊ አሁን በጣም ዲሲፕሊን ላይ ጥቅም አለው የተለያዩ ዘርፎች ላይ ማለት ነው። ፊልዶች ላይ አቪዬሽን ላይ በተለይ አሁን ያለ ካርታ እጅግ በጣም ከባድ ነው እና ቱሪዝም ላይም እንዲሁም በባህር ላይም ያሉ አጠቃላይ የህዝብ ቆጠራን ብንመለከት ወይም ደግሞ የአካባቢ ሁኔታ የመሬትንም በአጠቃላይ እርዝን እንዳለ ጠቅልለን ስናይ ሁሉም ቦታ ላይ ዲሲፕሊኑ ሁሉም ዲሲፕሊን ላይ እጅግ በጣም ሲግኒፊካንት የሆነ ሮል አለው ማለት ነው። ሰው ኤኒ ዳታ ስንፈልግ ስቶሬጅ የምናደርገው በአካባቢ ሁኔታ ተንተርሰን ነው እና ያ ዋናው ነገር የሚገኘው ደግሞ ጂኦግራፊካሊ የተቀመጡ ዳታዎች ናቸው ማለት ነው። ማሜድም ሊሆን ይችላሉ ተፈጥሮአዊ የሚገኙ ሊሆን ይችላሉ። ቦዝ አር ሲግኒፊካንት ታይፕስ ኦፍ ማፕ ስናይ ማፕ ሁለት አይነቶች አሉት። አንደኛው ቶፖግራፊካል የሚባል ነው። ሁለተኛው ደግሞ ስፔሻል ፐርፐዝ ወይም ደግሞ ስታቲካል ማፕ የምንለው ነው ማለት ነው። ቶፖግራፊካል ማፕ የምንለው አንድ ወይም ከአንድ በላይ የሆኑ ተፈጥሯዊ የሆኑ እንዲሁም ባህላዊ የሆኑ ባህሪ ያላቸውን ኤሪያዎች ወይም ደግሞ ፊቸሮች
ስሞል ሊሆን ይችላሉ፣ ሚዲየም ሊሆን ይችላሉ፣ ላርጅ ይሆናሉ። በሳይዛቸው ዲፔንድ አርግተን የምንወክላቸው ነው ማለት ነው። ያ ማለት ለምሳሌ ማፑ ፐርፐዙ አላማው ምንድን ነው? አንድ በካርታ ላይ 1 ሴንቲሜትር በመሬት ላይ ስንት ኪሎ ሜትር ነው? እንዴት ነው ዳታው? ኔቸሩ እንዴት ነው? ላንድ ሪፕሬዘንት የሚያደርግበት ኔቸር እንዴት ነው የምንለውን አጭር ሆነ የምንገልጽበት ነው ማለት ነው። ስታስቲካል ግን ስንል አሁን ለምሳሌ ዲስትሪቢዩሽን ኦፍ ዲፈረንት አስፔክት ሰቻስ አሁን ቴምፕሬቸር ስንል አሁን የአፍሪካ ቴምፕሬቸር ከዚህ በላይ ያሉት በሰሜን በላይ ያሉት እንደዚህ ናቸው፣ ከዚህ በታች ያሉት ሙቀታቸው ይሄ ነው እያልን እንዳለ በካርታ ላይ ወይም ደግሞ በከለርድ በሆነ ሁኔታ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ቬጂቴቲቭሉ ሴትልመንቱ እንደዚህ ነው፣ እዚህ አካባቢ ላይ ቬጂቴሽናቸው እንደዚህ ናቸው እያለን ፐርፐስፉሊ ስታቲካሊ የምንጠቀምበት ከሆነ ይሄ ስታስቲካል ማፕ እንለዋለን ማለት ነው። ስለዚህ ስፔሲፊክ ፐርፐዝ ነው ያለው ማለት ነው። ስለሆነ ነገር ነው የምናወራው ማለት ነው። ስለ ቬጂቴሽን ከሆነ ቬጂቴሽን በአካ እንደዚህ ነው እንደዚህ ነው ብለን እንላለን። ሬንፎል ከሆነ እንደዚህ ነው፣ የአፍሪካ የዝናብ እንደዚህ ነው ዝናብ የምታገኝበትን ቦታ ሬርሊ ከአቀማመጧ ጋር ተንተርሰን ስለሆነ ሬር የሚባል ነገር ስለሌለ እያንዳንዱን ነገር አሳይቶን የሚገልጽልን ነው ማለት ነው። ስለዚህ በስኬል ደረጃ እናየዋለን ማለት ነው። ሰፊ ነው፣ ዝቅ ነው፣ ከፍ ያለ ነው የሚለውን በማየት ቶፖግራፊካሊ ስንገልጽ፣ ስፔሻሊ ደግሞ ስፔሻል ፐርፐስ የሚሰሩ ማፖች ደግሞ ስለሆነ ፊገር እያደረግን የምንገልጽባቸው ነው ማለት ነው። ስለዚህ ቱ ታይፕ መኖሩን ልንረዳ ይገባል። ማርጂናል ኢንፎርሜሽን ኦን ማፕ ስንገልጽ ምንድነው? እያንዳንዱን መሰረታዊ የሚባሉ ነገሮችን ሊያሳየን ይችላል ማለት ነው። ለምሳሌ አሁን ማፕ ስናወራ ኤሌመንቶችን ለማለት ነው። ማርጂናል ኢንፎርሜሽን ስንል ማፖች ላይ የምናያቸው ነገሮች አሉ። አብዛኛውን ጊዜ ተረድተን ለመረዳት ከአንዱ ከሚጠቅመን አንዱ ማፕ ላይ የሚገኙት ነገር ናቸው። ለታስ ዚስ ፊገር ኦኬ። አሁን እዚህ ጋር ብናይ የምናያቸው ምንድነው? እዚህ ጋር አሁን እንደ ታይትል የምንወስደው አሁን ለምሳሌ ኢትዮጵያ ይላል አይደል? እዚች ጋር ይሄ ኢትዮጵያ ነው። ምንድነው? ሄዲንግ ነው the given map which tells you ስለ አጠቃላይ ስለ ማፑ የተሰራበት ለምንድን ነው የሚለውና ምንን እንደሚያመለክት የሚናገር ነው ማለት ነው። ሁለተኛው ደግሞ ፊገር ምንድነው? ሌጀንድ ወይም ኪ የምንለው ሌጀንድ ወይም ኪ የምንለው የተለያዩ ሲምቦሎችን ሲጠቀም ማለት ነው። ሳይኖችን፣ ሲምቦሎችን ሉካት ዚስ አሁን እዚች ጋር ያሉት የምናያቸው እንዳለ ሲምቦሎች ናቸው አይደለ? የኤርፕሌን፣ የስታር ምልክት እነዚህ ሁሉ ይገልጹልናል። አየን በካርታው ላይ ይገልጹልናል። እዚች ጋር ደግሞ ሲምቦል ናቸው፣ ሳይን ናቸው ማለት ነው። የአጠቃላይ ይነግረናል ማለት ነው። እቺ ተቆርጣ ስለወጣች ነው እንጂ ፐርፐዟ የተሰራችበት ፐርፐስ በደንብ ይገለጻል ማለት ነው። ስለ ስኬል ስናወራ አሁን እዚች ጋር በካርታ ላይ ያለው ስንት ነው? በካርታ ላይ ያለው በሴንቲሜትር ከሆነ በምድር ላይ ስንት ኪሎ ሜትር ነው የሚለውን ይገልጽልናል ማለት ነው። አሰን ኤግዛምፕል ለምሳሌ አሁን አንድ ዋን ሬሽዮ 1000 ቢባል 1:1000 ቢባል አሁን 1 ሴንቲሜትር በካርታ ላይ 1000 ሜትር ነው ወይም ደግሞ 1000 ኪሎ ሜትር ነው። ዲፔንዲንግ ኦን ዘ ስኬልስ እንደፈቀል ነው ወይም እንዳስቀመጥነው ስኬልስ የምንጠቀምበት ነው ማለት ነው። ኦኬ ይሄንን ካልን ስለ ስኬል እና ስለ ኪ አወራን፣ ስለ ታይትል አወራን ማለት ነው። ሌላው ምንድነው? ኖርዙ መታወቅ አለበት። ኖርዙ ምንድነው?
ይጠቅመናል። ኖርዙ ለምሳሌ አሁን እችኛው ካርታ ላይ ስለሌላት ወይም ደግሞ ከየት እንደምንጀምር መነሻ ካርታችን የካርታችን መነሻ በዚህ መልኩ ኖርዝ ወይም ሊሆን ይችላል። ይሄ ኖርዝ ከሆነ በቀኝ በኩል ኢስት መኖሩን፣ በግራ በኩል ዌስት መኖሩን፣ በታች በኩል ደግሞ ሳውዝ መኖሩን ዲፊኒትሊ ይገልጽልናል ማለት ነው። ምንድነው አላማው? ዳይሬክሽኑን ለማወቅ ነው የሚጠቅመን ማለት ነው። የነዚህን ዳይሬክሽን ለማወቅ ይጠቅመናል ማለት ነው። ሌላው ማርጅን ነው። ማርጅን ስንል ካርታው ፍሬሙን ነው የሚያሳውቀን። ማለትም የትኛው ጋ ነው ኢንዱ መጨረሻ የትኛው ነው የሚለውን ያሳየናል ማለት ነው። የካርታውን የመጨረሻ ኢንዱን ይገልጽልናል ማለት ነው። ከዚህ በኋላ ያለውን ምን እንደሆነ ይገልጽልናል ማለት ነው። እዚች ጋ አሁን ቶታሊ ካለው ላይ የወጣች ማፕ ስለሆነች ነው ማለት ነው። እንዲሁም ይሄ ዴት ኦፍ ኮምፕሊሽን መቀመጥ አለበት ወይም ደግሞ ይሄ ካርታ የተሰራበት። ምክንያቱም ከጊዜ ወደ ጊዜ የመሬት አቀማመጥ እየተለወጠ በተለያዩ ፋክተሮች በናቹራሊም በሰው ሰራሽም ይቀየራል እና በቦታው ላይ ያሉትን ሁኔታዎች ለማወቅ መቼ የተሰራ የሚለው ነው። በተለይ ደግሞ ለስፓሻል ፐርፐዝ የሚሰሩት ማሜዶች የሚሆኑት አብዛኛው ወይም ደግሞ ተፈጥሯዊም ቢሆኑት ቴምፕሬቸር ወይም ዋሬቨር የሆኑ የሚሰሩበትን በግልጽ ለማስቀመጥ ይረዳል ማለት ነው። ሶ ኢት ኢዝ ቬሪ ኢምፖርታንት ማለት ነው። ሶ ኢን ዲቴይል ማርጂናል ዴት ኦፍ ፐብሊኬሽኑ ወይም ደግሞ ኮምፕሊሽን የተጨረሰበትን ቦታ መግለጽ እንችላለን ማለት ነው። ማፕ ሪዲንግ ላይ ቤዚክ ፕሪንሲፕሉ ምንድነው? መርሁ ምንድነው? ስለ ማፑ መጀመሪያ ማወቅ አለብን። ምንድነው የምናውቀው? ስለ ሲምቦል ማወቅ አለብን። ያ ደግሞ ሊገለጽልን ይገባል ማለት ነው። እሱ ደግሞ ሊቀመጥልን የሚችለው በምንድነው? ኪዎች አሉ፣ የተለያዩ ሌጀንዶች አሉ። በእነሱ መሰረት ተንተርሰን ያንን ነገር መጀመሪያ ልንረዳ ይገባል ማለት ነው። ምን ላይ ማፑን ለመረዳት ስንፈልግ ማለት ነው። ሁለተኛ ነገር ዳይሬክሽኑን ማወቅ አለብን። ይህም ደግሞ ዳይሬክሽኑ መቀመጥ ያለበት ምንድነው? ኖርዝ አሮውን ማየት ማለት ነው። ከየት እንደሚጀምር ማለት በጣም ኢምፖርታንት የሆነ ፖይንት ነው። ሌላው ቦታው ነው። ላቲቲዩድ እና ሎንጊቲዩድ በመጠቀም ማለት ወይም ደግሞ ግሪድ ሪፈረንሶችን በመጠቀም ዳታው የት እንዳለ ሎኬሽኑ ኤግዛክት ቦታውን ማወቅ ስለሚችል ማለት ነው። የትኛው ነው ሌፍት ቱ ራይት ኢስቲንግ ነው ወይስ ሄዲንግ ኢስትዋርድ ነው ወይስ ደግሞ ኖርዘርን ዳይሬክሽን ነው የሚለውን በደንብ ማወቅ ያስፈልጋል ማለት ነው። ምክንያቱም ላቲቲዩድ እና ሎንጊቲዩድ ስናወራ ከዚህ በፊት በደንብ የኢትዮጵያን ኤግዛክት ቦታ ስለገለጽም ማለት ነው። ሶ አጠቃላይ የቻፕተሩ ፖርሽን እዚህ ላይ ያበቃል። ኤኒ አይዲያ ኤኒ ኩዌሽን ዌልካም ታስቀምጡልኝ ትችላላችሁ። ቴንክ ዩ